ይነስተልኝ የተወደዳችሁ ሩታ ፋሚሊዎች እንደምን አላችሁ? ሁሉ ሰላም እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ዛሬ አንድ መልእክት ይዤ መጥቻለሁ። ባላችሁበት ቦታ እግዚአብሔር አምላክ ሰላም ያብዛላችሁ። እግዚአብሔር አምላክ ሀገራችን ሰላም ያደርግልኝ። ይሄ ቪዲዮ አይተን እንመለስና ያለው መረጃ ቀስ በቀስ እናያለን። ተከታተሉ። ቤትሽ ነው ገብቶሻል። ምን አለበት ቢያንስ እንኳን ቪዲዮ ኮል ደውለሽ እኮ አብርሽ ምንም ይሁን ምንም በቃ ስለተረፍክ በጣም ደስ ብሎኛል ምናምን ብለሽ እኮ ማለት ምንም እኮ ችግር የለውም። አንቺን የሚጎዳሽ ነገር የለም። ገብቶሻል። እኔ የሚገርመኝ ነገር እዚህ ጋር አንድ ነገር መናገር የሚፈልገው ነገር ቢኖር እናንተ በአብርሽ ዙሪያ ያላችሁ በእውነት ጥንቃቄ አድርጉ። ምክንያቱም እየበጠበጣችሁ ነው ያላችሁ እንጂ እያስተካከላችሁ አይደለም። በትዳር መሀል ጣልቃ ሲገባ በጣም ይደብራል። በእውነት በተቻላችሁ መጠን ዩቲዩብ መስራት ከፈለጋችሁ በሌላ አንግል መስራት ትችላላችሁ። እነሱ እየበጠበጣችሁ እርስ በራሳችሁ እንዲጋጩ እያደረጋችሁ እዚህ ጋር አትምጡ። በእውነት እኛ ተመልካቾቻችን በጣም ይደብራል። ለማየት የሚያስጠላ ነገር እያደረጋችሁ ናችሁ። ይህ ስናገር በጣም ይቅርታ እየጠየኳቸው በእውነት ማስማት ራሱ እያስጠላን ያለ ነው። ፕሊዝ ልጁን መጠየቅ በሚፈልግበት ሰዓት ቢያንስ ፈቃደኝነትሽን ልታሳዩ ይገባል። እኔ ፈቃደኛ እንዲሆን ማንም መጥቶ እንደዚህ አድርጊ እንደዛ አድርጊ ሊለኝ አይችልም። ልጁ እኮ መብት እኮ አለው ታውቂያለሽ። የማየት እኮ መብት እንዳለው ታውቂያለሽ አይደለ ሩታ? ልጁን የማየት መብት አለ። ሁሉንም የማሳሰር መብት አለ። ማን ነው አጠፋ ብሎ የምታስበውን ሰው ማሳሰር ትችላለች። እኔም ካጠፋሁኝ ማሳሰር ትችላለች እኮ። ባይዘወይ ሩታ በጣም ትዕግስተኛ ሴት ናት። በእውነት በጣም ጀግናና ትዕግስተኛ ሴት ነች። እንደሷ የታገሰ ሴት በእውነት በኢትዮጵያ ምድር ሊኖር ይችላሉ ቢያንስ። ግን በጣም በእውነት ከምነግራቸው በላይ ትዕግስተኛ፣ በጣም ትዳር የምትፈልግ ለትዳር የምትሆን ሴት ነች። ግን እነዚህ በመሀል ያሉ እስኪ ሁለታችሁ ታያችሁ፣ በእውነት ተዋችሁ። በአብርሽ ዙሪያ ያላችሁ፣ ይህ ደግሞ በሩታ ዙሪያ ያላችሁ ሁለታችሁ ያውሩ፣ ይነጋገሩ። መቼም ቢሆንም አላወሩ። አንድ ላይ ቁጭ ብሎ አብርሽና ሩታ ለብቻችሁ ሆኖ አላወሩ። እነሱም በእልህ እየሄዱ ነው። እልህ የያዛችሁ። አብርሽ ሲመለስ ሩታ አትመለስም፣ ትጀመራለች። ሩታ ስትጀመር ደግሞ አብርሽን እንዲሁ ይቀጥላል። ሰው እንደዛ ከምታደርጉ እናንተ በዙሪያ ያላችሁ ሰዎች ሁሉ ለብቻ ያውሩ። ምን ትጠቅማላችሁ? በእውነት ነው የምላችሁ። እነሱ ከተለያዩ በኋላ ጥቅማቸው ምንድን ነው? የእነሱ በት መታችሁ አትኖሩ። ታው ግን በእውነት የሚደብር ነገር ነው። እሱ አሁን በእውነት ሁላችሁም ልታሳሰር ትችላለች፣ ብኝ እንዳለ ማለት ነው። ግን ያሳለፋችሁ መንገድ እያሰበች ነው እንጂ የምታወቅ ሁላችሁንም ደግሞ በስነ ስርዓት አዋሯት። በዚህ አጋጣሚ አብርሃም አውቆና አስቦበት አይደለም እዛ ፕሮግራም ላይም የነበረው የተገኘውም ብርሻውን ላይ ከኤርሜላ ጋር ይህንን ሀገር ለቀው ሊወጡ ነው። ታዲያ ከኔ ጋር ምን ያገናኘዋል? አይ ስልሽ ማወቅ ስላለብሽ እኔም በቅርቡ የሰማሁት እና ሁሉ ነገር ጨርሰው አይደል? ቆይ እንደዚህ ያደረጋችሁ ስላላችሁ ልትመለስ ትችላለች ብላችሁ ነው እንደምታስቡ? እንዴ ትዳር የሚፈልግ ሰው ቢሆን አብርሽ ማለት ነው አገር ለቆ አይወጣም፣ ሲጀመር አይወጣም። እናንተ ዝም ብላችሁ ለማስመራሪያ አምጥታችሁ አታውሩ እንዴ። ምን ነው ሴት ልጅ እንዴት እንደምትመለስ የሚስቷ ባህሪ አያውቅም እንደ አብርሃም? ከኤርሜላ ጋር ምን አጣበቀው? ምን አገናኘው? እዚህ ጋር በሁለቱ ለማፍረድ አይደለም፣ ግጭት ያለ ነው በትዳር መሀል። ግጭት ያለ ነው። ነገር ግን በባህል ገብቶ የሚበጥበት ሰዎች እናንተ ናችሁ። እጅ እየጨባጨባችሁ ያላችሁ አብርሃም ከሀገር ሊወጣ ነው ምናምን። እንዴ ምን ያስወጣው? እንደምንም አድርጎ ይሄ ትዳር መመለስ የሚችል ሰው ነው። ህፃን ልጅ አይደለም። እሱ ለቀቅ ካደረገ ማንም ሰው ሰብስቦ አይዝም። ትዳር በእጁ ነው ያለው።
ደግሞ እሷ እናንተ እንደዚህ እንዳላችሁ እሷ የምትመለስ አይነት ሴት አይደለችም። ምክንያቱም በራሷ በጣም የምትማመንና በጣም ብርቱ ነች ሴት ነች። ግን አብርሽ ሀገር ለቆ ሊወጣ ነው፣ አብርሽ እንደዚህ ሊሆን ነው። የማይሆን ቃላት አንጥታችሁ አታውሩ ስለሱ። በእውነት ባታውሩ ደስ ይለኛል እባካችሁ። ብዙ ነገሮችን ጨርሰዋል። ከዚህ ሀገር ሊወጡ እንደሆነ ወደ ሌላ ሀገር ሊሄዱ እንደሆነም ያንን ነገር ሰምተናል። አንቺም ደግሞ የልጅሽ አባት በዚህ ያክል ከአንቺ ርቆ ሌላ ሀገር ሲሄድ ከሌላ ሰው ጋር ሲዝናና ማየት በጣም እንደሚረብሽሽ አውቃለሁ። ብዙ መንገዶችን ሄጃለሁ። በጣም ብዙ ነገር አድርጌያለሁ። አሁን ምናልባት እሱን እንደዚህ በዚህ ልክ ስለገፋሁት እናንተ ለምን እንደዚህ ያደረግሽ ምናምን ልትሉ እንችላላችሁ። ግን ከዚህ በፊት የነበሩትን ነገሮች በምን አይነት መንገድ እንዴት ትሪት እያደረግኩኝ ራሴን በምን አይነት መንገድ ኦኬ ይሄን ነገር ለትንሽ ጊዜ ልተው ከራሴ ጋር እየታገልኩ ማለት ነው። እኔ ማንም ሊተው የማይችለውን ነገር እኔ እየተውኩኝ እሺ ይሁን ይለፍ፣ እንደዚህ አይነት ሁኔታ ውስጥ ሆኜ እሱ እኔን እንደዚህ ያደረገኝ ችግር የለውም እችለዋለሁ ችግር የለውም እያልኩኝ ብዙ ነገር አልፌያለሁ። አሁንም ያንን ነገር መድገም ስላስጠላኝ ነው እንዲያበቃለት መንገድ ገደብ ያበጀውለት። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። የተከበራችሁ ጨረሰ እያወራን ስላለው ነገር አልተረዳሽም መሰለኝ። እልህ ስለያዘሽ ይሁን እዛ ላይ ስላየሽው ነገር ደብሮሽ ይሁን ምን ሆን አላውቅም፣ ብቻ የሆነ አለ አይደለ ማለት የሆነ ስሜት እንደሚሰማሽ እኮ አውቃለሁ። ምንም ቢሆን በጣም ብዙ ምርጥ የሚባሉ ጊዜያቶችን አብራችሁ አሳልፋችኋል አይደለ ሩታ? እኛን ማስመሰል እኛ መተን ስለጠየቅንሽ ነው ወይንስ ምንድን ነው በዚህ ያክል ማስመሰል የፈለግሽው? ኖ እንደዛ እንድታስብ አልፈልግም። የምር እኔ ምንም ማስመሰል አይጠበቅብኝም። ለምን አትልም? እፈልገው ኖሮ ወይ እንደምን ቻሌንጅ እንዴትም አድርጌ የሆነ ነገር ለማድረግ ሞክራለሁ። ግን የኔ ኢንተረስት አይደለም ነው እኮ። ክፍተት እየፈጠርሽ ነው። በዛ ላይ በአንቺና በሱ መካከል ያለውን ነገር ለምን ክፍተት ትፈጥራለሽ በዚህ ልክ? የኔ እና እሱ ጉዳይ እኮ ያበቃለት ነገር ነው። እዩ ወደ ኋላ መመለሱ ለምን እንደሚያስፈልግ ነው ሁል ጊዜ እንደ አዲስ እንደሚነሳ ነው እኔ የማይገባኝ። ከምር ያበቃለት ነገር እኮ ነው። እኔ በቃ አብቅቶለታል ብዬ ትቼው ይሄውን የተዘጋ ፋይል አለ አይደል ላይከፈት መዝገቡ ተዘግቷል፣ ወደ መዝገብ ቤት ይመለስ ይባላል ፍርድ ቤት እና ፋይሉ ሁሉ ነገር ሲያበቃ ነው እንደዛ የሚባለው። እና እኔም ጋር ላይክ እንደዛ ሆኗል፣ ላይመለስ ትቼዋለሁ። ስለዚህ መመለስ ማልፈልገውን ነገር ማገላበጡ ለእኔ ጥቅም የለውም። እንዲህ ብዙ የሚያስተሳሰራችሁ ነገሮች እኮ እንዳሉ ማገንዘብ የሚሳንሽ አይመስለኝም። ምክንያቱም ቤቢ ሾው አለ፣ ፕላስ ደግሞ ባይወድሽ ደግሞ የፍቅር ጥያቄ ሲጠየቅ ፍቅር አይወድቅም ነበረ ቶታሊ ማለት ነው። የምነግርሽ ነገር ቢኖር ሩታ የምሬን ነው፣ ቁም ነገር ነው እዚህ ጋር። አይ ሩታ መውደቅ አለመውደቅ ሳይሆን ማለት ነው ማሰብ ያለብሽ ቅድም ብሎታል። ብዙ ነገር አሳልፋችኋል ከአብርሽ። ስለ አብርሽ እኛ አንነግርሽም፣ ላንቺ ገብቶሻል። ብዙ ነገር ታውቂዋለሽ አብርሽ። ስለዚህ በዚህ ሰዓት ደግሞ እንደ ሰውኛ ካሰብሽው ብትጠይቂው ኖርማል ነው ብዬ ነው ማስበው። ለምትይ ያለበት ሁኔታ ደስ አይልም። መውጣት አልችልማ፣ ችግሩ እኮ እሱ ነው ስልሽ እዛ ጋር ያለውን ሰዎች ራሱ ከጎኑ ማራቅ ትችያለሽ አንቺ በስነስርዓት ውሳኔ ካለሽ ማለት ነው። አቤልንም ብሩክንም እዩንም ቢሆን እያንዳንዱ የሚናገሩሽ በሰጠሻቸው ክፍተት ልክ ነው። ይኸውልህ ምን አለ መሰለክ፣ አንተ እኔን ስትረዳኝ ነው እኔ አንተን ልረዳህ የምችለው አይደል? እሱ ደግሞ ያንን ነገር ካልፈለገው እኔ ላግዘው አልችልም ወይም አልፈልግም። ሲቀጥል ደግሞ እኔ አሁን ነገሮች አብቅተዋል ባልኩበት ሰዓት ድጋሚ ተመልሶ ይህንን ነገር ላርቀው ነው ይህንን በዚህ ነገር አግዥኝ፣ እነሱንም ቢሆን እተዋቸዋለሁ እሷንም ቢሆን እተዋታለሁ ምናምን ቢለኝ ምንም እኔ አትተዋት ወይም አትተዋቸው፣ ጓደኞችም አብረው ይሆኑ እሷም አብራክ ትሁን አንተም እንደፈለግኩ ልለው እንጂ እሺ ተታሃቸዋል ብዬ እኔ ሁሉን ድጋሚ ትቼ ልመለስ አይስልሽ። ምንም ስሜት የለውም። አብርሃም ከሄርሜላ ሀገር የሆነ ቦታ ቢሄድ ለአንቺ ኖርማል ነው ሩታ? ስልሽ ውስጥሽን እኮ ለእኛ ልትደብቅኝ ትችያለሽ። የሆነ ህመም ሊኖሩ ይችላል። ሰው ሆነሽ የሆነ ህመም ይኖረዋል። ነገ ደግሞ ሌላ ቦታ ሄደው የሆነ ነገር ከሚፈጠር የሆነ ነገሩን ከምንባል አይ ምንም ይፈጠር ለምን አትልም? ይኸውልህ እኔ መመለስ ብፈልግ ኖሮ ሁሉ ነገር በእጄ በነበረበት ሰዓት ማድረግ እችል ነበር፣ ግን ፍላጎቱ ስለሌለኝ ነው። ምክንያቱም እኔ እዚህ ወደዚህ እናት አባቴ ቤት መምጣት ሳላስብ ሳልጀምር ብቻ ከራሴ ጋር ታይም በማሳልፍበት ሰዓት በቃ ረጅም ጊዜ በጣም ረጅም ጊዜ አስቤበት የወሰንኩት ውሳኔ እና የሆነ እርምጃ የጀመርኩት ነገር አለ። ያኔ ነው ነገሮችን የጨረስኩት፣ አሁን አይደለም። ለዛ ነው እንደዚህ በዚህ ልክ እንትን የምለው እንጂ
መመለስ ብፈልግማ በጣም ብዙ እድሎች ነበሩኝ እኮ ግን በቃ አልፈለግኩትም። የሆነ ነገር በጣም ብዙ ክፍተቶችን እየፈጠርሽ ያለሽው አንቺ እንደሆንሽ በዚህ አጋጣሚ ሳልነግርሽ ማለፍ አልፈልግም። ምንም እሱ አይደለችም። ይቅርታ አድርጎልኝ ጋይስ። እዚህ ጋር ማን ነበረ ስሙ እያወራ ያለው በጣም ብዙ ክፍተት እየፈጠርሽ አንቺ እንደሆነ በዚህ አጋጣሚ እንድታውቅ ፈልጋለሁ ያላት ነበረ። እሱ አይደለችም። እሱም ልልም አልችልም። በሁለቱ መሀል ጥፋት አለው። ግን እናንተ እስኪ ውጡና ሞክሩ። እስኪ በመሀላችሁ ውጡ። ትንሽ ሰዓት ወይም ትንሽ አንድ ሳምንት አንድ ሁለት ሳምንት በመሀላችሁ ውጡና እርስ በራሳችሁ ተዋችሁ። በእውነት እስኪ ይስተካከላል አያስተካከልም ዝም ብላችሁ የራሳችሁ ቻናል ነው። በእነሱ ስም ሳይሆን በራሳችሁ ስም ራሳችሁ ችላችሁ ነው እዚህ ጋር አንቺ ነሽ አንተ ነህ ብላችሁ የምትፈርዱ እናንተ ውጡና እስኪ ሞክሩ። ወታችሁ እንዴ እሱ ከማንም ጋር እየተዘንዘላዘለ ሲመጣ አንተም ቢሆንም ምስቷ ከሌላ ሰው ጋር ስትዘናዘላዘል ዝም ብለህ ታያለህ ወይስ? ኧረ ተው ግን በእውነት ተው ግን እንደዚህ መናገራት አይደለም። የምሬ ነው። እሷ አልፈጠረችም። የፈጠራችሁት እኮ እናንተ ናችሁ። የፈጠራችሁ ልናገር ስማኝ አንዴ እኮ እያወራሁ አይደለ? የፈጠረችበትን ምክንያት ልንገርካ። ፕሮፖዛል ሲያቀርብ እዛ ጋር ቁጭ ብላችሁ እያጨበጨባችሁ ነበራችሁ። ፕሮፖዛል እኮ አብርሃም አላቀረበም። ያው እኮ ነው የመረዳት ችግር ካለብህ ያው እኮ ነው። አፈቅርሃለሁ ካለች በኋላ ቀለበት እኮ ነው። ሌላ ምን ይጠብቃል እኮ? የመረዳት ችግር ካለብህ ቢኒያም እኔ እናንተ እኮ አሁን እሷን አስረድተን ባለቤቷን የምትወደውን እንድጠይቅ ነው ጥፋተኛ እንደሆነች እየነገርካት አይደለም። አንዴ ያንን ምክንያቱን ልንገራትና ከዛም በኋላ ነገሮችን ማውራት ብትጀምር ደስ ይለኛል። ምን መሰልክ እኔ ሳላስብ ቀርቼ አይደለም እዚህ ጋር እያወራሁ ያለው ስለ ሩታ። ግን እሱ ራሱ መጥቶ እንደዚህ ልጁን መጠየቅ በሚፈልግበት ሰዓት ሊያናገር በሚፈልግበት ሰዓት እሷ ደግሞ የምታሳየው ትርኢት እንደገና እሱን የምታሳየው ቢሄቪየር ከዚህ በፊት አይቶት የማያውቀው የምር እያስመሰለ እኮ ነው እዚህ ቤት እየመጣ ነበር። ወዶ እኮ አይደለም በዚህ ያክል ተዳፍሮ ይመጣል። ግዴታ ኦዲየንስም ጠይቃት እያሉ ስለነበር አንዳንድ ሰዎችም ጠይቃት እያሉ ስለነበር ነው እየመጣ ነበር። መንገድ እኮ አይጠበቅብኝ ብላ እኮ ጥፋተኛ ነሽ ሳትል አውራ ማውራት ያለብን እያወራሁት ያለሁት እኮ ጥፋተኛ ነሽ እያወራሁት ነው። እሺ አንዴ ይቅርታ ቢኒያም፣ በጣም ይቅርታ። ከይቅርታ ጋር እንደ እያወራሁት ነው። እሺ አሁን የዛሬውን ጥፋቴ ጥፋተኛ ነሽ ብለህ ልትወቅሰኝ ከሆነ የመጣው እሺ ጥፋተኛ ነኝ። አዎ እኮ ሰምተሽኝ ነው እኮ በዚህ ክሱ መጥቶ የሆነ ልጁን መጠየቅ በሚፈልግበት ሰዓት ቢያንስ ፈቃደኝነትሽን ልታሳዩ ይገባል። ፈቃደኛ አልሆንም እኔ። ፈቃደኛ እንደሆን ማንም መጥቶ እንደዚህ አድርጊ አስር ልጁ ይላል። ቅድሚያ እሱ ነው ታገኛት ወይስ እሷ ናት ታገኛት ወይ ልጁ ነው እንዴ? ምን አይነት እንግላት ነው የያዘ? ከልጁ ትበልጣለች እሷ እንዴ? ከልጁ በፊት የመጣች ሩታ ናት እንጂ ልጁ አይደለም። ኧረ የምታወሩ ነገር አስተካክሉ በጌታ። አድርጊ ሊለኝ አይችልም። በመጀመሪያ ልጁ እኮ መብት እኮ አለው ታውቂያለሽ። የማየት እኮ መብት እንዳለው ታውቂያለሽ አይደለ ሩታ? ልጁን የማየት መብት አለ። ሁሉንም የማሳሰር መብት አለ። ማን ነው አጠፋ ብሎ የምታስበውን ሰው ማሳሰር ትችላለች። እኔም ካጠፋሁኝ ማሳሰር ትችላለች እኮ። ሁላችሁንም ደግሞ በስነ ስርዓት አዋሯት። በዚህ አጋጣሚ አብርሃም አውቁና አስቡበት አይደለም እዛ ፕሮግራም ላይም የነበረው የተገኘውም ተጠርቶ ደውሎለት የመጣው። እሺ ይሁን። እኔ አሁን እሺ ለምንድን ነው እንደዚህ? እኔ ቆይ ሰላም አግኝቼ ስቀመጥ ደስ አይላችሁም እንዴ? በፈጠረ ደስ ማለት አለ ማለት አይደለም። ከምር በጣም ሰላም ሆኜ እኔ ከራሴ ጋር ኢንጆይ ሳደርግ ምናምን ሪላክስ ሳደርግ ምንም ደስታዬን የምትፈልጉም አይመስለኝም። አሁን ደግሞ እኔ በግልጽ ላውራ እንዴ ማለት መናገር ማልፈልገውን ነገር ወይም መናገር የሌለብኝን ነገር በግድ እንድናገር አታድርጉኝ። ሰው ለምን እንደዚህ እንዲሰማው ታደርጋላችሁ? ከምሬን እኮ ነው እንዴ። እኔ በስነ ስርዓት በቃ ፎይ ብዬ በማርፍበት ሰዓት በየጊዜው ንትርክ መምጣት አለበት እንዴ? ቤት ድረስ ንትርክ መምጣት አለ። ለምን በሰላም እንድኖር አስተውኝም? እኔ አንድ መቶ ወይ ደግሞ ንትርክ መፍጠር ሳይሆን አሁንም ቢሆን የእናንተን አንድ መሆን ስለምንፈልግ ነው በዚህ ልክ እንትን እያለን ያለ ነው። ገብቶሻል? ያንን ፕሮግራም ራሱ ነው የቻለ እያዘጋጀ እኔ እዚህ ጋር እንደዚህ ነው ብዬ የመናገርም እንትን ማለትም ሞራሉም የለኝም እንትኑም የለኝም። ገብቶሻል? ከሌለ ደግሞ ዝም ማለት ነው። ግን አንቺ ደግሞ ሞራሉ ከሌለ ዝም ማለት ይሄ ልጅ ወደ ሌላ ሀገር ሲሄድ ዝም ማለት የለብሽም። ገብቶሻል? ልጁ ብቻውን ያለባት እየቀረ ነው ያለው። ሩታ ምን ይፈጠር አታውቅም። ምንም ይፈጠር አታስመስል። ማወቅ በፈልግ ኖሮ እኮ እኔ ፈርዘር መሄድ እስከፈለግኩት ሄጄ ማወቅ የፈለግኩትን ነገር ለማድረግ በቃ እስከ ጥግ ድረስ መሄድ አይነት ሰው ነኝ። አሁን ግን ስለበቃኝ ነው እኮ የተውኩት። እውነት ስለበቃኝ ነው። መታገል ባለብኝ ሰዓት በጣም በብዙ መንገድ ታገያለሁ። አሁን አይደለም፣ አሁን ነው በቃ የሆነ መተው አለብኝ ብዬ ስላሰብኩኝ ነው እንጂ
በጣም በብዙ መንገድ እኔ ታግያለሁ። በጣም ብዙ መንገዶችን ሄጃለሁ። በጣም ብዙ ነገር አድርጌያለሁ። አሁን ምናልባት እሱን እንደዚህ በዚህ ልክ ስለገፋሁት እናንተ ለምን እንደዚህ ያደረግሽ ምናምን ልትሉኝ እንችላላችሁ። ግን ከዚህ በፊት የነበሩትን ነገሮች በምን አይነት መንገድ እንዴት ትሪት እያደረግኩኝ ራሴን በምን አይነት መንገድ ኦኬ ይሄን ነገር ለትንሽ ጊዜ ልተው ከራሴ ጋር እየታገልኩ ማለት ነው። እኔ ማንም ሊተው የማይችለውን ነገር እኔ እየተውኩኝ እሺ ይሁን ይለፍ በእንደዚህ አይነት ሁኔታ ውስጥ ሆኜ እሱ እኔን እንደዚህ ያደረገኝ ችግር የለውም እችለዋለሁ ችግር የለውም እያልኩኝ ብዙ ነገር አልፌያለሁ። አሁንም ያንን ነገር መድገም ስላስጠላኝ ነው እንዲያበቃለት መንገድ ገደብ ያበጀውለት። ሆነ ነገር ሆነ ሲባል እንትን ከማለት ይልቅ አሁኑኑ ልጠይቂው ይገባል። የምሬን ነው የምልሽ፣ ልትሰሚንም ይገባል። ማለት የግድ እኮ ሰውን ለመረዳት የሆነ የዛ ሰው ህመም አንተ ጋር መድረስ የለበትም። የኔ ህመም ደግሞ በታሪክ አንተ ጋር ሊደርስ አይችልም። ምክንያቱም ወንድ ስለሆንክ ሴት ስላልሆንክ የኔን ህመም የኔን ስቃይ ያሳለፍኩትን ነገር በታሪክ ልትረዳው አትችልም። በቦታ የሆነ ብታስበው ወይም ያሳለፍኩትን ነገር አንተ በጥቂቱ ቢደርስብህ ያሳለፍኩትን ነገር አንተ በጥቂቱ ቢደርስብህ በስመ አብ ዛሬ ላይ ያለሁበት ነገር በቃ ትክክል ነሽ ብለህ ምንም አይነት ነገር እንደውም ማድረግ ትችያለሽ ብለህ ልትለኝ የምትችል ሰው አይደለም። እንዲህ አይነት ውሳኔ ሌላ ተጨማሪ ሌሎች ውሳኔዎች በወስን ጎበዝ ብለህ አፕሪሺየት ልታደርገኝ ነው የሚገባው። በእውነት ዛሬ እንደዚህ ስለተናገርኩኝ ይቅርታ፣ ተገቢ ንግግር ላይሆን ይችላል። ግን በቃ ከአቅሜ በላይ ስለሆነ መናገር አንዳንዴ ጥሩ ነው። የምር ዝም ስትሉ ትዕግስት ሲኖራችሁ ሰው ማታውቁ ወይም ደግሞ ሞኝ ተደርጋችሁ መቆጠር ጥሩ አይደለም። አንዳንዴ መናገር ጥሩ ነው መሰለኝ እና በቃ መናገር ካለብኝ እናገራለሁ እኮ ሩቲን ለአንድና ለመጨረሻ ጊዜ አሁን አብርሃም ጠይቂው ምናምን ሳይሆን እዚህ ጋር መቆሜ ራሱ እኔ በጣም ለራሴ አሁን ላይ በጣም አደንቋለሁ ለራሴ ስልሽ እዛ ጋር ማለት ነው ሁሉም አንቺ የለሽም ብሎ ነው አፉን እየከፈተ ያለው እየተናገረ ያለው። ስለዚህ ነገሮችን ማስተካከል ትችያለሽ። አብርሽ ጋር ሄደሽ እያንዳንዱን ሰው መናገርም ሆነ ምን አነታረከኝ ግን ውሳኔው እኮ አንቺ ነው። ከእንደዚህ አይነት ሰው ጋር መነጋገር ድንጋይ ላይ ውሃ ማፍሰስ ነው። ትላንትና ተናገሪያቸው ዛሬ አይገባቸውም። ትላንትና የሆነ ነገር አደረጉ፣ ዛሬ ድጋሚ ሰው ህይወት ውስጥ ገብተው ማብቃት ይወዳሉ። ከእንደዚህ አይነት ሰው ጋር ቆመ በመከራከር ሳይሆን ናቃርገጥ ጥለ የራስን ላይ መኖር አበቃ። ለምን ነገም እኮ ወደ አንቺ ህይወት ይመጣሉ? አይመጡም። ለምን ይመጣሉ? የራሳቸውን ኑሮ ይኖራሉ። እዛው እንትን ውስጥ እዛው ምንድን ነው የሚባለው ሰርክል ውስጥ ይቆያሉ። እኔ ከዛ ሰርክል የለውም። ምን ፍለጋ ይመጣሉ? ሲቀጥል ደግሞ ሁሉም ተመሳሳይ ነው። እዛ ጋር የሚያደርጉት ነገር በሙሉ ትናንትና የሆነ ይመጣል። እኔ ጋር እንደዚህ ነው እንደዛ ነው ምናምን ይላል። ከዛ ሄድና ደግሞ ሌላ ሰው ነው። አይ ስልሽ እያንዳንዱ ንግግርሽ ማለት ነው ጭቅጭቅ አድርገው እየወሰዱት ነው። እንደ ጭቅጭቅ እየወሰዱ ስለሆነ አንቺ ደግሞ እያንዳንዱ ነገር በውሳኔ መታሰር ያለበት ሰው መታሰር፣ መቀጣት ያለበት ሰው መቀጣት ያለበት ገብቶሻል። ማንም እየመጣ አፉን እየከፈተ ከሆነ ነገም አንቺ ላይ መጥቶ አፉን የሚከፍትበት ነገር ይኖራል። ገብቶሻል። እንደዛ የምር እንደዛ ማድረግ አቅቶኝ ነው ሰው የሚመስለው አይደለም እኮ። ግን መሆን ያለበት እንደዛ ሰው ሁሉም የራሱን ነገር ማግኘት አለበት። ግን ደግሞ እኔ በዚህ ልክ የሆነ ታውቃለህ አይደለ እኔ እንትን ይዘኛል። በፊት ያሳለፍናቸው ነገሮች አሉ በጣም አሁን ላይ መጥፎ ነገር የሚፈጠርም ጓደኞቻችን ነበሩ። አሁን ተጫውተን ስቀን ምንም በቃ እንደዚህ አይነት ሞመንት ሳይፈጠር እንዲህ አይነት ነገር ሳይኖር አብረን በልተናል፣ ጠጥተናል፣ ቤት ውስጥ ተሰብስበን በጣም ብዙ ነገር ያሳለፍን ሰው እኔ እንዴት ነው ይፈቅዱ? እሺ ሁሌ እየተጎዳሽ ትኖሪያለሽ እኮ። ለዚህ ምን አለበት ማለት ሁሌ እየተጎዳሽ ምን አለበት ብትጠይቂ ሩታ ምን አለበት? የልጅሽ አባት ነው፣ ባለቤትሽ ነው። ገብቶሻል? ምን አለበት? ቢያንስ እንኳን ቪዲዮ ኮል ደውለሽ እኮ አብርሽ ምንም ይሁን ምንም በቃ ስለተረፍክ በጣም ደስ ብሎኛል ምናምን ብለሽ እኮ ማለት ምንም እኮ ችግር የለውም። አንቺን የሚጎዳሽ ነገር የለም። ገብቶሻል? በራሴ ጊዜ አሁንስ ምን ለመሰለሽ ያድነው ይችላል ምንም ሊሆን ይችላል። ለምን እንደሆነ ታውቂያለሽ? በዚህ ሰዓት እሱ አይምሮ ላይ እንደዚህ ተጎድቼ እንደዚህ አይነት ሁኔታ ውስጥ እንኳን ሆኜ ልጠይቀኝ ያልመጣችው ሚስቴ ብሎ ያስባል። ገብቶሻል? እኔ ከዛ የበለጠ ተጎድቼ አውቃለሁ እኮ። አንቺ ስትጎጂ እኮ እሱ እኮ ጥሎ አልጣለሽም አይደል? ጥሎ አልጣለሽም። ቢያንስ በሆኑ ሰዎች እንኳን እኮ እየጠየቀ ነው። አንቺ እኮ ዙሪያሽን ከበው የተቀመጡ ሰዎች እኮ ሄደው እሱ ጋር እንዲህ ምናምን ብሎ ለመምጣት ነው እንጂ እሱ ጭቅጭቅ አልፈልግም ብሎ ሀገር ጥሎ የወጣ ሰው ነው። ከዚህ በፊትም እንዲህ አዲስ ነው እንዲህ እሷ እንድትመልስልህ ምን መሰለህ አንተ እዚች ጋር ለማግባባት ይሁን ለማጣላት ይሁን ምን እንዳሰብህ ለምን አይደለም አንድ ሰውን እየወገንክ አታወራ
ምንም እየወገንኩኝ አይደለም። እኔም በሱ ፊት በሆንም ልናገረው የምችለው ነገር ክፍተት ካለበት በዚህ ክፍተት አለብህ፣ በእሷን በኩል ይሄ ክፍተት አለብሽ ነው እያልኩኝ ያለሁት። አንተ ግን ቶታሊ በእሷ በኩል ነው ክፍተቱን እንደዚህ እሷን ተናግረህ ምናምን እንድትመለስ ማድረግ እሱንም ተናግረህ እንዲመለስ ማድረግ ነው እንጂ ማንም ቢናገር ማንም ቢወጣ ቢወርድ ቢፈለጥ ቢቆረጥ እኔ ፍቅች ከዚች ወደዚች ላልን እኮ ቢያንስ እኮ ፍቃድ ይሄ ልጅ ደግሞ እንደዚህ ምን በዛ በስጭት ሊሆን ይችላል። ያ ነገር ተደማምሮበት ነገር ሲደማመርበት ሊሆን ይችላል። እንደዛ ራሱን እስኪ ስት ድረስ የደረሰው ገብቶሻል። ቢያንስ እንኳን ቤመጡ ልጅ ልጅ ሲል እንኳን ቢያንስ ልትፈቅጂለት ይገባል። ገብቶሻል። ልጅ ብሎ ሲል ልትፈቅጂለት ይገባል። ገብቶሻል። ፍቀጂለት። ምን ችግር አለ? ሌላ ሰው ልጅ እኮ አይደለም ይሄ ልጅ አይደለም። ምንም ችግር ብትፈቅጂለት ምን ችግር አለው? እሺ እኮ በቃ ምንም ችግር የለውም። አራው ያፊድ እሺ ወይኔ ጉዴ ፈላ። እሺ በቃ ይምጣ ይጠይቅ፣ ግን በቃ ምንም ነገር አይበል። የማይሆን አክት እያሳየ ነው አይደል? እንደዛ አይነት ነገር የሚያደርገው በቃ ይወራ ጨልፈነ እንደዚህ አይነት ነገር እንዲፈጠር አልፈልግም። እሺ በቃ ወይኔ ጉዴ ለምንድነው እንደዚህ እንድትሆኝ እኮ አይደለም። ራስሽ ማጨናነቅ የለብሽም። Invested in. You're looking for a simple way to handle your investments at the touch of your fingertips. እኔ ራሷን ለማጨናነቅ አይደለም። ገብቷል። በቃ እሷ የራሷ ችግር ያለባት መብት አለው። መብቱን እሷ ልትነግራትም ለእሷ ትነግራትም መብት ግን ብትሄድ የትም ብትሄድ ማለት ነው በቃ መብት አለው። አብርሃም ልጁን የመጠየቅ መብት አለው። ገብቷል። እሷም ደግሞ ልታስረድደው ይገባል። ከ10 ሴት መላላቱ መብቱ ነው። ከየትኛው 10 ሴት አየኸው አንተ? ልቁጠርልህ ከዚህ በፊት እቆጥርልሃለሁ። የፈለግከውን ልትል ትችላለህ። የትኛውም ሰው ይምጣ፣ እንደሷ ግን የሚሆንለት የለም። ገብቷል። ያንን ካወቃችሁ ከህይወቱ አስወጧታል። ከህይወቱ አስወጧት። የፈለገውን በል። ሄርሜላን ለምን ከህይወቱ ማስወጣት ከበደ? አንተ እሷ ጋር መጥተህ ነገራቶችን ከምትናገር እኛ እየሞከርነው እንዳለው ለምን አትሞክርም? እኔ ሄደህ እኮ አንተ ሄርሜላ ከዚህ በፊት ጎድቼሻለሁ ብለህ እኮ እግሯ ላይ ሰግደህ ይቅርታ የጠየቀው እኮ አንተ እኮ ነህ። አሁንም አብርሽን አልጠየቀችውም ብለን ለማውራት እንዲመች ነው። ልትወቃቀሱ ነው እዚህ መጣችሁት ማለት አልገባኝም። እኔ ምንም ማለት አልፈልግም። በቃ እግዚአብሔርን ከፈራሽ ሄደሽ እግዚአብሔር ይማር በይው አለቀ። ራሱን እኔ አሁን ይሄንን አንድ ፍርዬ ልጅ እዚህ አስቀምጬ እስኪ አሁን ሄጄ እሱን እግዚአብሔር ይማር ምናምን ምልበት ምንም አቅም የለም። በምችልበት ሰዓት ልጠይቀው እችላለሁ። አሁን ግን በእንደዚህ አይነት ሁኔታ ውስጥ ሆኜ እኔ ለመሄድ ምንም አቅሙም የለኝም፣ አልችልም። መጠየቅም ብቻ ሳይሆን አለበት ምንም አይሁን። ምክንያቱም እኔ ጥሩ ነገር አሳልፈ ለሰው ክፉ ነገር መመኘት ጥሩ አይደለም። እኔ አልመኝም እንደዚህ አይነት ነገር። እነሱንም ቢሆን ሌላ ነገር ውስጥ ገባብታ የሆነ ነገር ማድረግ ልችል ይሆናል። አቅም እኮ አለኝ ኖሮኝም ምናምን ነው፣ ግን አልፈልግም። በስንት ጊዜ እንዴ ያን ብቻ እኮ አይደለም፣ በጣም ብዙ ነገር እንደዚህ ተሰብስበን እኔ ያ ነው ትዝ የሚለኝ ታውቃለህ። መጥፎ ነገር አሁን እኮ አቅም አለን። በዚህ ልክ እንዴት ቢዳፈሩ ነው? ትናንትና እንደዚህ ስላሳለፍን ነው እንዴ? ወይም ደግሞ አብረን በተን ቁጭ ብለን ጠጥተን ስለተጨዋወትን ነው እንዴ? በዚህ ልክ መናናቅ የመጣው የሆነ ነገር እኮ ማድረግ እችላለሁ ብዬ እነሳና ያሳለፍነው ነገር ትዝ ይለኛል። ብዙ ነገር ተጨዋውተናል። ገባ ከናቤልም ጋር ቢሆን ብቻ በጣም እንደዚህ ተሰብስበን ብዙ ያሳለፍነው ነገር አለ። ገባ ወደዛ መመለስና እነሱ መጥፎ ነገር ውስጥ መክተት አልፈልግም። በጣም ደስ የሚል ታይሞችን አሳልፈናል። ጥሩ ቆይታ ነበረን። ደስ የሚል ጓደኝነት ነበረን። የምሬ ነው። በብዙ መንገድ እኔ ጓደኝነታችንን በጣም በብዙ መንገድ ላስታውስ በምችልበት መልኩ እጅግ ብዙ ነገር ያሳለፈን ሰዎች ነን። ያንን ነገር እያየሁኝ ዛሬ ላይ ህይወቴ ውስጥ እንደዚህ አይነት ነገር ቢፈጥሩም ተነስቼ እነሱን የማጠፋበትን መንገድ የሆነ ቀመር አልቀመርኩም። እኔ እንደዚህ አይነት ህሊና ያለኝ ሰው አይደለም። እሱንም ቢሆን ሌላ ነገር ውስጥ መክተት እችላለሁ። ዙሪያው የሚመጡትንም ሴቶች ሌላ ነገር ውስጥ መክተት እችላለሁ። ሙሉ መብት አለኝ። ዛሬም እሷ ሌላ ነገር እያደረገች ከሆነ ወይም ደግሞ እሱን ለመረበሽም ይሁን በቃ አፈቀርኩትም ብላ መጣ ምንም ነገር ታድርግ፣ እሷንም ሌላ ነገር ውስጥ መክተት እችላለሁ። ግን ህሊና አይፈቅድልኝም። እኔ ክፉን በክፉ መመለስ የምፈልግ አይነት ሰው አይደለሁም። የሆነ ሰው ክፉ ስላደረገብኝ ክፉ ነገር መልሼ እሱን መበቀል አልፈልግም። በቃ አሁን ላይ ምንም ነገር አያስፈልገኝም። መተው ብቻ ነው የሚታየኝ። መተው፣ መሸሽ፣ ነገሮችን ትቶ የራሴን ነገር በቃ ማስቀጠል፣ የራሴን ሰላም ማስቀጠል፣ የራሴን ነገር መፍጠር ነው የምፈልገው። ደስተኛ ሆኜ መኖር ነው የምፈልገው። ማንም እየመጣ እንዲረብሸኝ አልፈልግም። እኔ እኮ አሁን ማንም ጋር አልሄድኩም። በር እየተንኳኳ ነው እየተመጣ እየተረበሽኩኝ ያለሁት። ገብቶሃል? በቃ በር እየተንኳኳ እየመጣ እንደዚህ ወጣ እንደዚህ ወረደ
ለምን እንደዚህ አትሆኝም ምናምን በስነ ስርዓት ኢቭን እኮ ማረፍ እንኳን አልቻልኩም። በዚህ ልክ መናገር አለብኝ የለብኝም። እኔ ክፉ ያደረገልኝም ክፉ መመለስማ ሞራሉ ቢኖር ኖሮ አቤት በስንትና ስንት የምበቀለው ሰው ነበር። አጀንዳ ይዤ ይሄ ሰው እንደዚህ አድርጎኛል ብዬ እንዲህ አገላብጬ በጣም በብዙ ልበቀላቸው የምችላቸው ሰዎች ብዙ ነበሩ በእኔ ህይወት ውስጥ ያለፉ እጅግ በጣም ብዙ። አሁን ካሉት ሰዎች ውጭ ራሱ ከዚህ በፊት የነበሩት ሰዎች መበቀል ብፈልግ በደንብ አድርጌ መበቀል እችል ነበረ። ከምሬ ነው። ይሄ ነገር ከመነሳቱ ከጥንስሱ ጀምሮ ያለውን በሙሉ በቃ ማድረግ እችል ነበር። ሙሉ አቅሙ ነበረኝ፣ ግን አልፈልገውም ያንን ነገር። እኔ አሁን ትናንትና ህይወቴን በጥብጠውታልና ዛሬ እስር ቤት ገብተው ይበስብሱ፣ ዛሬ የሆነ ነገር ይሁኑ ብል ምን እጠቀማለሁ? እኔ ምንም አልጠቀምም እኮ። እሱ ታስሮ ስለበሰበሰ እስር ቤት ውስጥ ምን እጠቀማለሁ? ቢታሰር ምናልባት ለእኔ እረፍት ሊሆን ይችላል። ዛሬ ላይ መጥቶ ህይወቴን ላይ በጠብጠኝ ላይ ጨቀጭቆኝ ወይም እሷ እንደዚህ ሆና እንደዚህ ወታ ላይሉ ይችሉ ይሆናል። ግን ደግሞ እሱንም ለፈጣሪ ትቼ የራሴን ሰላም ማስቀጠል ነው ፍላጎት ያሁለ ገባህ አይደለ? ስለዚህ እሱም ባለበት እግዚአብሔር ይማረው። ሲቀጥል ደግሞ ሌላ ሀገር ሊሄዱ ነው ካላችሁ በሰላም የሚፈልግበት ቦታ ይሄድ፣ ይውጣ፣ ይግባ፣ ሰላም ይሁን። ምንም ነገር አለም ያለሽ ምላሽ ሩታ? አዎ በጣም አዝናለሁ። ምንም የሚያሳዝን ነገር አይደለም። በጣም አዝናለሁ። ምንም ባለቤትሽን በዚህ ያክል እንትን መግፋትሽ አትዘን፣ በእውነት አትዘን። እኔ በጣም በብዙ መንገድ ስገፋ ሳልፍ ስችለው የኖርኩኝ ሴት ነኝ። በብዙ መንገድ ውስጥ በብዙ ስቃይ ውስጥ በብዙ እንትን ውስጥ ህመም ውስጥ ሆኜ ስንትና ስንት ነገር ያሳለፍኩኝ ሴት ነኝ። አሁን እሱ እንደዚህ ሆኖ እቺ ነገር ስለተጎዳ በጣም ነው የሚያሳዝነው። ምናምን ልትል አይገባም። ሲቀጥል ደግሞ ምናልባት ይሄ የሆነ እንደው ፐርሚሽን ፈቃድ ምናምን ፈልጎ ከሆነ የመጣው ከኔ እንደፈለገ ሊሆን ነው ምናምን መንገዱን ጀምሮታል። ነገሩን በሙሉ ጀምሮታል። ኦኬ። ስለዚህ አሁን እኔ ጋር እንደዚህ መታችሁ እንደዚህ ሊያደርግ ነው ምናምን ማስመሰል አያስፈልግም። ማንም እንዲወቅሰውም ተገቢ አይደለም። የፈለገውን ነገር የማድረግ መብት አለው ብዬ ተናግሬያለሁ። ስለዚህ አሁንም እሱ ወይ ከወቀሳ ለመዳን ከሆነ ይህን ነገር እያደረገ ያለው ምንም አያስፈልግም። ቅድምም ቢኒ እያለ ነበረ ሰው እንደዚህ አድርግ ስላለው ነው ወይ እሱ ሁሌ ጊዜ እንደዚህ የሚያደርገው እያለ ነበር። ስለዚህ ለሰው ብሎ ሳይሆን ለራሱ ሲል እንደፈለገ መሆን ይችላል። እኔ ደግሞ እዚች ጋር እናንተንም ቆሜ ረጅም ሰዓት አወራኋችሁ፣ መግባት አለብኝ። እሺ፣ እዚህ በላይ ብዙ ማጨቃጨቅ አስፈላጊ ነው ብዬ አላምንም። ከዛ አሁን የሆነ በቃ ከሆነ ሰፈርና ከሆነ ሰርክል ውስጥ ወጥቼ የራሴን ላይፍ እየኖርኩኝ ያለው ሰው ነኝ። ስለዚህ ከዛ ሰርክል ውስጥ ወጥቶ እኔ ህይወት ውስጥ መጥቶ የሆነ ነገር እንዲረብሽኝ እንዲጨምርብኝ አልፈልግም። እናንተም ይህን ነገር ባታደርጉ ወይም የዚህ ነገር ተባባሪ ባትሆኑ ደስ ይለኛል። ስለዚህ በቃ እዛው እንደፈለጋችሁ መሆን ትችላላችሁ።